ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ እስኪ ብለድ ትራንስፊውዥን ወይም የደም ነቅለ ተከላ ወይም የደም መለገስ ስለሚባለው ነገር እናውራ። ብዙዎቻችን እንደምንረዳው ይሄ አሁን ላይ ቀለል ያለ ነገር ይመስላል፣ ግን ታሪኩን ስናይ በጣም አስቸጋሪ የሆነ የሕክምና ሳይንስ ነው። ይሄ ማለት በአሰቃቂ ሙከራዎች፣ ከባድ በሆኑ ስህተቶችና እንዲሁም አሁን ላይ ዘመናዊና በጣም ያማረ የሆነ የሕክምና ሳይንስ ስለሆነው ነገር ማለት ነው። እና ይሄ ነገር አጀማመሩ እንዴት ነው? መጀመሪያ ላይ ከእንስሳቶች ወደ ሰዎች ነበር የተጀመረው። ማለት ሲጀምሩ ሳይንቲስቶቹ ይሄ ዳይሬክትሊ ክሊኒካል ትራያል ነው። ያው ሕክምና እንደምታውቁት ክሊኒካል ትራያል ከመድረሱ በፊት ሌሎች ትራያሎች ናቸው። ለምሳሌ ዝንጀሮዎች ላይ ወይም ሌሎች ነገሮች ላይ ነው ትራያል ወይም ሙከራ የሚካሄደው። ይሄኛው ግን ብለድ ትራንስፊውዥን ቀጥታ የተጀመረው ምን ላይ ነው? ሰዎች ላይ ነው። ክሊኒካል ትራያል ላይ ነው የተጀመረው እና ይሄ በጣም አስቸጋሪ የሆነ ሳይንስ ነበር መጀመሪያ አካባቢ ላይ ማለት ነው። ስለዚህ ሲጀምሩ ከእንስሳቶች ወይም ከጥጃዎችና ከፍየሎች ወይም ከበጎች ወደ ሰዎች ነው ትራንስፊውዝ ሲደረግ የነበረው። ስለዚህ በዚህ ትራንስፊውዥን ላይ የተወሰነ ሰዎች ትራንስፊውዝ ከተደረጉ በኋላ ምን ተፈጠረ? ስለዚህ ከበጎችና ከጥጆች ወደ ሰው ትራንስፊውዝ ሲደረግ መጀመሪያ ላይ የተፈጠረው ነገር ምንድን ነው? ይሄ አኪዩት ኢንተርስፒሽስ ሄሞላይቲክ ሾክ የሚባለው ነገር ወይም የደም የመከላከያ ልዩነት። ለምንድነው ይሄ የተፈጠረው? የሰዎች የመከላከል አቅምና የእንስሳቶች የመከላከል አቅም የተለያየ ስለሆነ በዚህ መካከል ከፍተኛ የሆነ ሞትና አደጋ መፈጠር ተጀመረ ማለት ነው። ስለዚህ ይሄ ምንድን ነው ቀጥታ ወደ ምንድን ነው ሳይንቲስቶች ቀጥለው ያመሩት? ይሄ በጣም አስቸጋሪ ስለሆነ እስቲ ከሰዎች ደግሞ ወደ ሰዎች እንሂድ የማለት ነገር ነው የመጣው። ስለዚህ ይሄ ሲደረግ ምንድን ነው ሲደረግ የነበረው? ዳይሬክት ነው ሲለገስ የነበረው። ያ ማለት በሲሪንጅ ተደርጎ ወይም በቱቦ ተደርጎ ከለጋሹ ሰውዬ ወደ ተለጋሹ ሰውዬ በሲሪንጅ ተደርጎ ሲለገስ የነበረበት ሁኔታ ነው። ይህም ሌላ ምን ችግር ይዞ መጣ? አማውንቱ አለመታወቁ። ለምሳሌ ከሚለግሰው ሰው ከዶነሩ ወደ ሪሴፕተሩ የሚሄደው የደም መጠን አለመታወቅና ከዛ ውጭ ደግሞ የደም አለመስማማት ወይም ይሄ ብለድ ኢንኮምፓቲቢሊቲ የሚባለው ነገር ተፈጠረ ማለት ነው። ለምንድነው ይሄ የተፈጠረው? ብለድ ታይፕ በዛን ሰዓት ዲስከቨር አልሆነም ነበር። ስለዚህ ሳይንቲስቶቹ በጣም ተቸገሩና ከግማሽ በላይ የሆኑት ሰዎች ለሞት ተዳረጉባቸው ማለት ነው። ስለዚህ ይሄ ሲፈጠር ቀጣይ ወደም ዲስከቨር ወደ ማድረግ ሄዱ ሳይንቲስቶቹ። ወደ ብለድ ግሩፕ ወይም የደም አይነትን ወደ መለየት አይነት ሳይንስ ገቡ ማለት ነው። ስለዚህ በዚህ ምክንያት ብለድ ግሩፕ ታይፖች ዲስከቨር ተደረጉ ማለት ነው። ይህም ዲስከቨር ከተደረገ በኋላ ምን ተፈጠረ? ለዘመናት ይሄ ለሞት ሲዳርግ የነበረው ነገሮች በሙሉ ከግማሽ በላይ ያህሉ ተፈቱ። ለምን? ብለድ ግሩፕ ተፈጠረ ማለት ተመሳሳይ ብለድ ግሩፕ ያላቸው ሰዎች መለገስ ተጀመሩ ማለት ነው። ስለዚህ የተለያየ ብለድ ግሩፕ ያላቸው ሰዎች ሲለገሱ የነበረውና ለሞት ሲዳረጉ የነበረው ነገር ቀረ ማለት ነው። ስለዚህ ይሄ ነገር እንደዛ ሆኖ እያለ አሁንም ዳይሬክት ነው የሚለገሰው። ስለዚህ ዳይሬክት መለገሱ በምን ምክንያት ነው? ይሄ ደሙን ማቆየት አልተቻለም። ለመፍጠር ሳይንቲስቶች አሁንም ወደ ምን ሄዱ ማለት ነው? ወደ አንቲኮአጉላንት ወይም ደምን እንዴት ነው አለማርጋት የምንችለው፣ ደምን ሳይረጋ ለረጅም ጊዜ እንዴት ነው ማቆየት የምንችለው ወደሚለው አርጊመንት መጡ ማለት ነው። ስለዚህ ይህን ሲያደርጉ ሲትሬት የሚባለውን ንጥረ ነገር ሳይንቲስቶች ዲስከቨር አደረጉ። ደም እንዳይረጋና ለረጅም ጊዜ እንዲቆይ ደግሞ ደክስትሮስ የሚባለውን ንጥረ ነገር ሲጨምሩበት ደም ለረጅም ጊዜና ሳይበላሽ እንዲቆይ ያደረጉ ማለት ነው። አሁን ይሄም ነገር በጣም አስቸገራቸው። ለምንድነው ያስቸገራቸው? ተመሳሳይ ብለድ ግሩፕ ያላቸው ሰዎች አሁንም ኢንኮምፓቲቢሊቲያቸው መጨመር ጀመረ ማለት ነው። ስለዚህ ከዚህ በኋላ ምንድነው ያደረጉት ሳይንቲስቶች? አርኤች ፋክተር ዲስከቨር ወደ ማድረግ ሄዱ ማለት ነው። አርኤች ፋክተር ዲስከቨር ከተደረገ በኋላ ነገሮች ሁሉ ተስተካክለው አሁን ያለበት ደረጃ ሴፍ የሆነና በጣም ተስማሚ የሆነ የብለድ ትራንስፊውዥን መሰጠት ተጀመረ ማለት ነው። አመሰግናለሁ።